የነብያት ታሪክ በሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። እናንተም ሰብ ላይክ ሸር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ። ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። አዳዲስ ቪዲዮ እንዲደርሳችሁ የደውል ምልክቷን ማጥቆር አትርሱ። ጠፍቻለሁ፣ ቪዲዮ እየሰራው አይደለሁም። ዛሬ የነብዩላህ ዩሱፍ አለይሂ ሰላም ታሪክን የመጨረሻ ክፍልን ይዘላችሁ ብቅ ብያለሁ። እናንተም ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ ያደረጋችሁ አበረታቱኝ። እነሱም ምንም አማራጭ አልነበራቸውምና የጫኑትን እህል ጭነው ወደ ከነዓን ተጓዙ። ልክ ከነዓን ሲደርሱ አባታቸውም መንገድ ላይ እየጠበቃቸው ነበረ። ሁሉንም ሰላም ብሎ የልጅ ቢንያምን መምጣት በጉጉት ሲጠብቅ ቢንያም የውሃ ሽታ ሆነበት። ልጄስ ብሎ ሲጠይቃቸው የሆነውን ሁሉ ነገሩት። ይህንን ጊዜ አባታቸው ያዕቆብ አለይሂ ሰላም በተስፋ መቁረጥ ስሜት ውስጥ ሆኖ አይደለም፣ ነፍሶቻችሁ አንዳች ነገርን ለናንተ ሸለመችላችሁ፣ ስራችሁንም በመልካም ትዕግስት ማድረግ አለብኝ። እነርሱን ሶስት ልጆችንም ሰብስቦ የተሰበሰቡ ሆነው አላህ ሊያመጣልኝ ይከጅላል፣ እነሆ እርሱ አዋቂ ጥበበኛ ነው አላቸው። ያዕቆብ አለይሂ ሰላም ከአጠገባቸው ዘወር ብሎ በዩሱፍ አለይሂ ሰላም ላይ ዋ ሐዘኔ እያለ የድሮውን ዩሱፍን በማስታወስ ይንሰቀሰቅ ጀመረ። እነርሱም በአላህ እንምላለን ለጥፋት የቀረብክ እስከምትሆን ወይም ከጠፊዎቹ እስከምትሆን ድረስ ዩሱፍን ከማስታወስ አትወገድም አሉት። ያዕቆብ አለይሂ ሰላምም ጭንቀቴንና ሐዘኔን የማሰማው ወደ አላህ ብቻ ነው፣ ከአላህም በኩል የማታውቁትን ነገር አውቃለሁ አላቸው። ቀን ቀንን እየተካ ቀስ በቀስ ልጆቹ ከግብጽ ይዘውት የመጡትን ቀለብ አለቀ። ቤተሰቡም ዳግም አደጋ ላይ ወደቀ። ይህንን ጊዜ ያዕቆብ አለይሂ ሰላም ልጆቹን ሰብስቦ ልጆቼ ሆይ ሂዱ፣ ስለ ዩሱፍና ስለ ወንድሙ ፍንጭ ሰብስቡ፣ ከአላህም እዝነት ተስፋ አትቁረጡ፣ እነሆ ከአላህ እዝነት ከሃዲያን ህዝቦች እንጂ ተስፋ አይቆርጡም አላቸው። እነርሱም አባታቸው ባላቸው መልኩ ዩሱፍንና ወንድሙን ፍለጋ ወደ ግብጽ ምድር ለሶስተኛ ጊዜ ብቅ አሉ። ዩሱፍ አለይሂ ሰላም ዘንድም በመግባት አንተ የተከበርክ ሆይ እኛንም ቤተሰቦቻችንንም ጉዳት ደረሰብን፣ ርካሽ ሸቀጥም ይዘን መጥተናል፣ ስፈርልንም፣ ለእኛም ሙላልን፣ በእኛ ላይም መጽውትልን፣ አላህ መጽዋቾችን ይወዳልና እያሉ ተማጸኑት። ዩሱፍንም ማንነቱን ሊነግራቸው ወሰነና እናንተ ባለማወቅ በዩሱፍና በወንድሙ የፈጸማችሁትን አውቃችኋልን አላቸው። ይህንን ጊዜ እነርሱም ይህ ሰው ዩሱፍ ይሆን ብለው በመጠራጠር አንተ ግን ዩሱፍ ነህ እንዴ አሉት። ዩሱፍም አለይሂ ሰላም እኔ ዩሱፍ ነኝ፣ ይህም ቢንያም ወንድሜ ነው። አላህ በእኛ ላይ በእርግጥም ለገሰን፣ እነሆ የሚጠነቀቅንና የሚታገስን ሰው አላህ ይክሰዋል፣ አላህ የበጎ አድራጊዎችን ዋጋ አያጠፋም አለ። ይህን ጊዜ ሀፍረት ተከናንበው በመተናነስም በአላህ እንምላለን፣ አላህ በእኛ ላይ በእርግጥም አበለጠ፣ እኛም በእርግጥም አጥፊዎች ነበርን አሉ። ዩሱፍም አለይሂ ሰላም ዛሬ በእናንተ ላይ ወቀሳ የለባችሁም፣ አላህ ለእናንተ ይምራል፣ እርሱ ከአዛኞች ሁሉ ይበልጥ አዛኝ ነው። አሁን ይህንን ቀሚሴን ይዛችሁ ከነዓን ሂዱ፣ አባቴ ፊት ጣሉት፣ አይኑ ተፈውሶ የሚያይ ሆኖ ይመጣልና ቤተሰቦቻችሁንም ሰብስባችሁ አምጡልኝ አላቸው። ልጆቹም እህሉንና የዩሱፍ አለይሂ ሰላምን ቀሚስ ይዘው ወደ ከነዓን ጉዞ ሲጀምሩ ያዕቆብ አለይሂ ሰላም እኔ የዩሱፍን ሽታ በእርግጥም እየሸተተኝ ነው፣
ባታቀሉኝ ኖሮ ታምኑኝ ነበረ አለ። እዛው ከነአን ሆኖ ልጆቹም ከነአን ምድር ከገቡ በኋላ ቀሚሱን በያዕቆብ አለይሂ ሰላም ፊት ላይ ሲጥሉት ያዕቆብም አይኑ በራለት። ያን ጊዜም እኔ ለናንተ ከአላህ በኩል የማታውቁትን አውቃለሁ አላልኳችሁምን አላቸው። ልጆቹም በዩሱፍ አለይሂ ሰላም ላይ የፈጸሙትን ጥፋት ሁሉ አምነው አባታቸውን አላህን ይቅርታ እንዲለምንላቸው ለመኑት። አባታቸውም ያዕቆብ አለይሂ ሰላም ወደፊት ለናንተ እንዴት ጌታዬን ምህረትን እንዴት ለናንተ ጌታዬን ምህረት እለምናላችኋለሁ፣ እነሆ እርሱ መሐሪ አዛኝ ነውና አላቸው። አሁን ዩሱፍ አለይሂ ሰላም ቤተሰቦቹን ሁሉ ከነአንን ትተው ወደ ግብጽ ጉዞ ጀምረዋል። ሁሉም ተሰብስበው ግብጽን ከደረሱ በኋላ ዩሱፍ አለይሂ ሰላምም መንገድ ላይ ከሀገሪቷ መሳፍንት ጋር ሆኖ ትልቅ አቀባበል አደረገላቸው። ዩሱፍም ወላጆቹን ሊያንና ያዕቆብን አለይሂ ሰላምን ዙፋን ላይ ሲያወጣቸው ያዕቆብ አለይሂ ሰላም ልጆቹን ይዟቸው ለተከበረው ልጁ ለዩሱፍ አለይሂ ሰላም ስጁድ አደረጉለት። ዩሱፍ አለይሂ ሰላም አይህ አባቴ፣ ያኔ ድሮ ሕፃን ሳለሁ በህልሜ ያየሁትን ነገር ጌታዬ በእርግጥም እውነት አደረገ። ከወህኒ ቤትም ባወጣኝና ሰይጣንም በእኔና በወንድሞቼ መካከል ካበላሸ በኋላ እናንተን ከገጠር ባመጣ ጊዜም በእርግጥም ለኔ መልካም ዋለልኝ። ጌታዬ ለሚሻው ነገር እዝነቱ ረቂቅ ነው፣ እነሆ እርሱ አዋቂ ጥበበኛ ነው ብሎ ከተናገረ በኋላ ለዚህ ደረጃ ላበቃው ጌታውም እንዲህ ሲልም አወሳ። ጌታዬ ሆይ ንግስናን በእርግጥም ሰጠኸኝ፣ ከህልሞችም ፍቾች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቷ እና በመጨረሻይቷም ዓለም ረዳቴ ነህ። ሙስሊም ሆኜ እንጂ ግደለኝ፣ ከመልካሞችም አስጠጋኝ። ከዚህም በኋላ ያዕቆብ አለይሂ ሰላም እና መላው ቤተሰቡ በግብጽ ምድር ዩሱፍ አለይሂ ሰላም ባዘጋጀላቸው አካባቢ ፈጽሞ ምቾትና ድሎት በተሞላበት ኑሮ ይኖሩ ጀመረ። ያኔ ያዕቆብ አለይሂ ሰላም እድሜው 130 ነበረ። በመጨረሻም ያዕቆብ አለይሂ ሰላም በግብፃዊት ከተማ ለ17 ዓመት ከኖረ በኋላ በ147 ዓመቱ ይችን ዓለም በሞት ተለየ። ያዕቆብ አለይሂ ሰላም ሲሞት የግብፅ ሕዝብ ለሰባ ቀናት ያህል ለቅሶ፣ ከዚያም በኋላ ዩሱፍ አለይሂ ሰላም የግብፅ ከበሬቶችን ባላባቶችንና የሀገር ሽማግሌዎችን አስከትሎ በአባቱ ኑዛዜ መሰረት የኢብራሂም አለይሂ ሰላም መቃብር ወደሚገኝበት ምድር አባቱን ያዕቆብ አለይሂ ሰላምን ወስዶ ቀበረ። ዩሱፍ አለይሂ ሰላም ከዚያ በኋላ ብዙ ዓመታትን ከሞተ ሬሳውን አያቶቹ መካነ መቃብር የሚገኝበት ወስደው እንዲቀብሩት ተናዞ በተወለደ በ120 ዓመቱ ነፍሱን ለጌታው አስረከባት። ይሁን እንጂ ንዛዜውን አልፈጸሙለትም ነበረ። የአላህ ሰላምና እዝነት በያዕቁብና በዩሱፍ ላይ ይሁን። ለዛሬ የነበረኝ ቆይታ ይህን ይመስላል። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤቴ አዲስ የሆናችሁ ሰብላይክ ሸር በማድረግ አበረታቱኝ። የነብያት ታሪክ በሚለው ኢንሻአላህ በቀጣይ በአዲስ ቪዲዮ እንገናኛለን። የነብያት ታሪክ ለኛ ያው የህይወት መንገዳችንን ያስተካክልልናል። የነብያትን ታሪክ ለኛ ስናዳምጥ ማለት ነው የነሱን ያለፉበትን ህይወት ምን አይነት ለዲናቸው ዋጋ የከፈሉትን ምን አይነት ስቃይ እንደደረሰባቸው
ምን አይነት ሁኔታ እንዳዩ ማለት ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ ለኛ አስቀምጦልናል እንድንማርበትና ከዛ ብዙ ነገር እንድንቀስም ነውና ኢንሻአላህ በሰማነው የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።